ጤና ይስጥልን። ዛሬ የደም ግፊት ያለባቸው ሰዎች ምን አይነት የአኗኗር ዘይቤ መከተል እንዳለባቸው እናያለን። መድኃኒት የጀመሩም ያልጀመሩም የደም ግፊት ያለባቸው ሰዎች የደም ግፊታቸው እንዲቀንስላቸው በቀጣይ ምናቸውን የአኗኗር ዘይቤ መከተል አለባቸው። አንደኛው ምግብ ውስጥ የሚጨመር የጨው መጠንን በደንብ መቀነስ ያስፈልጋል። ጨው ለደም ግፊት ከሚዳርጉ ነገሮች አንደኛው ነው። ስለዚህ በቀን ውስጥ ከአንድ የሻይ ማንኪያ ጨው በላይ መጠቀም አይመከርም። እንዲሁም በርበሬና ሽሮ የምንጠቀም ከሆነ ጭራሽኑ የጨውን መጠቀም አይመከርም፣ ምክንያቱም ኦሬዲ እዛ ውስጥ ጨው ስለሚኖር። ሌላኛው ምክር አትክልትና ፍራፍሬን አብዝቶ መመገብ፣ ለምሳሌ እንደ ጎመን አይነት እንዲሁም በፖታሲየም የበለጸጉ ፍራፍሬዎችን እንደ ሙዝ፣ እንደ አቮካዶን አዘውትሮ መመገብ ይመከራል። ሌላኛው አሳን መመገብ ያስፈልጋል። አሳ ውስጥ ኦሜጋ 3 የሚባሉ የደም ግፊትን ለመቀነስ የሚረዱ ፈቲ አሲዶች ስላሉ ከተገኘ አሳን በሳምንት 2 ጊዜ ወይም ከዛ በላይ መመገብ ይመከራል። ሌላው ጤናማ ዘይቶችን መጠቀም ያስፈልጋል። ለምሳሌ እንደ ሳንፍላወር እንደ ኦሊቭ አይነት ዘይቶችን መጠቀም ያስፈልጋል። ቀይ ስጋን በሳምንት ከአንድ ጊዜ በላይ አለመመገብ፣ ስኳርና ጣፋጭ ነገሮችን አለመጠቀም፣ በዘይት የሚጠበሱ እንደ ቺፕስ አይነት ምግቦችን አለመጠቀም፣ ሲጋራ ማጨስን ማቆም፣ አልኮልና ቡና መጠጣትን መገደብ ያስፈልጋል እና አካላዊ እንቅስቃሴን በየቀኑ ወይም በሳምንት ቀናት አብዛኛውን ጊዜ ማድረግና ጤናማ ያልሆነ ውፍረትን መቀነስ ያስፈልጋል። ከላይ የጠቀስኳቸው የአኗኗር ዘይቤዎች የደም ግፊትን ለመቀነስ የሚረዱ ናቸው።